የእግዚአብሔር ቃል በጥንቃቄ መውሰድ። ብዙ የጌታ ተከታዮች የእግዚአብሔርን ቃልን አቅልለው ያዩታል። ይህ ደግሞ መጥፎ ልማድ ነው። ለምሳሌ እንውሰድ የጌታችን ኢየሱስ ቃላቶች በማቴዎስ 12 ከ36 እስከ 37 እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ። ብዙ የጌታ ተከታዮች የሚናገሩት ቃላት ሁሉ በፍርድ ቀን እንደሚጠየቁ አያምኑም። ነገር ግን በመናገረው ቃላት በፍርድ ቀን እንደምንጠየቅ ስናውቅ እና ስናስተውለው ሐሜት፣ ማሾፍ፣ የረከሰ ንግግር፣ ቁጣ ከህይወታችን እናስወግዳለን። ሁሉም የጌታ ተከታዮች የእግዚአብሔር ቃል በጥንቃቄ ወስደው ከታዘዙት ከንግግራቸው የማይረባ ቃላት ሊያስወግዱ ይችላሉ። ጌታችን ኢየሱስ በቃላችን እንደምንጸድቅ አስተማረን። ከቃልህም የተነሳ ትጸድቃለህ ከቃልህም የተነሳ ትኮነናለህ። ማቴዎስ 12:37 ሁላችንም ጽድቅ በእምነት መሆኑን እናውቃለን። ነገር ግን እምነት ያለ ሥራ ሙት ነች ይለናል የእግዚአብሔር ቃል። ስለዚህ እምነታችን ለምንናገረው ቃላት ሊያነጻ ካልቻለ እምነታችን ሙት ነች ማለት ነው። እስቲ ትንሽ እናስብ። በእነዚህ 3 ወራቶች የተናገርነው የጻፍነው በቤታችን ባል ከሚስቱ፣ ሚስት ከባሏና ከልጆቿ፣ በስራ ቦታ አሰሪ ከሰራተኛ፣ ሰራተኛ ከአሰሪ ጋር ወዘተ የተናገርከው ሁሉ በቴፕ ቢቀረጽ በእምነት እንደጸደቅ ትታወቃለህ ወይ? ንግግርህ ከዓለማውያን በአካባቢህ ያሉ የተለየ ነው ወይ? ንግግርህ ከጌታ ጋር ከሌሉ ሰዎች አንድ አይነት ነው ወይ? የብዙዎች የጌታ ተከታዮች ንግግራቸው ንጹህ አይደለም። ምክንያቱም የእግዚአብሔር ቃል በጥንቃቄ ስለማይወስዱት ጌታም አይፈሩትም ከጌታ ይልቅ ሰውን ስለሚፈሩ። የጌታችን ቃል በጥንቃቄ መውሰድ ካልተለማመድን መንፈሳዊ ህይወታችን ለማደግ ተስፋ የለውም። ያዕቆብ እንደዚህ ብሎ ጽፏል በያዕቆብ 1:26 አንደበቱን ሳይገታ ልቡን ያሳተ እግዚአብሔርን የሚያመልክ የሚመስለው ማንንም ቢኖር የእርሱ አምልኮ ከንቱ ነው። ስለዚህ ሰው ምላሱን የማይቆጣጠር ከሆነ መንፈሳዊ ህይወቱ ዋጋ የለውም። ጌታ ኢየሱስ ሰው በልቡ የሞላው ነው የሚናገረው ብሎ አስተምሯል። የሰው ንግግር የልቡ ሁኔታ ያስታውቃል። እናንተ ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል ይላል እግዚአብሔር ቃል ማቴዎስ 12:34 በምላሳችን የምንናገረው መንፈሳዊ ህይወታችንን ይገልጻል። ለምሳሌ የእግዚአብሔር ቃል እንደዚህ ይለናል በቆላስይስ 3:19 ባሎች ሆይ ሚስቶቻችሁን ውደዱ መራራም አትሁኑባቸው ይላል። ይህ ማለት ምን ማለት ነው? ባልና ሚስት አንድም ጊዜ ቢሆንም ባል ሚስቱን አንድም ጊዜ ቢሆንም ማናደድ የለበትም። ታዲያ ከላይ ያለው ቃል ሚስቱን እንዲያናድድ ይፈቅድለታል ወይ? የእግዚአብሔር ቃል እንደ ዝሙት፣ መግደል ኃጢአት እንደሆነ አንዴም ማድረግ እንደሌለብንና እንደሚከለክለንም እናውቃለን። ነገር ግን ባል ሚስቱን እንዲያማርራት የሚለው ቃል እንደ መግደል እና እንደ ዝሙት ሚዛን አንሰጠውም። ምክንያቱም የእግዚአብሔር ቃልን አስፈላጊና አላስፈላጊ ብለን ስለምንወስደውና ስለምንመርጠው ነው። ማስተዋል ያለብን ግን ሁሉ የጌታ ቃል ያለ ልዩነት በጥንቃቄ መውሰድ አለብን። የእግዚአብሔር ቃል በጥንቃቄ የሚወስዱት በኃጢአታቸው ብዙ ነው የሚያዝኑ። ኃጢአት በሰሩ ጊዜ በኃጢአታቸው ይጸጸታሉ። መንፈስ ቅዱስም ደግሞ ያጽናናቸዋል። በማቴዎስ ወንጌል 5:4 የእግዚአብሔር ቃል እንደዚህ ይለናል የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ስለዚህ ይህ የድል ምስጢር ነው። ቃሉ በጥንቃቄ ባለመውሰዳችን በኃጢአት ስንወድቅ ከእግዚአብሔር ክብር ስንጎድል ማዘን አለብን። በዚህም ጌታ እንደምንፈራ ይታወቃል። ምክንያቱም እግዚአብሔርን መፍራት የመጀመሪያ ጥበብ ስለሆነ
ይህ ደግሞ መንፈሳዊ ህይወትህ በድል እንድትመራ ያደርጋል እግዚአብሔር ጸጋና ምህረቱ የተሰበረ መንፈስ ያላቸውና ትሁታን በቃሉ በሚረዱ ናቸው ትንቢት ኢሳይያስ 66:2 እንደዚህ ይለናል እነዚህ ሁሉ እጄን ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ በወንድም ዛክ ፖነን የተጻፈ taking God's word seriously ከሚል አርቲክል ነው ትርጉም የሴፍ ደስታ